ሁለተኛው ኢትዮጵያ ውስጥ ከ50 ሚሊዮን በላይ ህዝብ የኤሌክትሪክ ላይት አያገኝም። በ21ኛው ክፍለ ዘመን አሁንም በኩራዝ ይጠቀሙ። ዛሬም የኢትዮጵያ እናቶች ወገባቸው እስኪጎብጥ ለማመን የሚከብድ እንጨት ተሸክመው ልጆች ያስተምራሉ። እኛ ወገብ አይጉበት ኤሌክትሪክ ላይት እናገኝ ማለት ቤዚክ መብት እንጂ ሌሎች መጉዳት አይደለም። የግብፅ ወንድሞቻችን ከ98% በላይ ኤሌክትሪክ ላይት ያገኛሉ። ማድረግ እንፈልጋለን። ይህን ፍላጎቶችን የሚችል ሰው አቅም ያለው ጎረቤትም ሩቅም ያግዘን። ማገዝ ካልቻለ ይተወን። ተፍጨርጭረን ለውጥ እንፈልጋለን። መጉዳት አንፈልግም። ሌላ ኃይል እናንተ ማገዶ መሸከም ሲወርድ ሲዋረድ የወረሳችሁት ነው። ንጹህ መጠጥ ውሃ ያስፈልጋችሁ፣ ኤሌክትሪክ ያስፈልጋችሁ የሚለን ኃይል ደግሞ ለመቀበል ትንሽ እንቸገራለን። ያደጉ ሀገራት ከእርዳታ ከለመኑጡ እደጉ ብለው ሁሌ ይናገራሉ፣ ይወቅሳሉ፣ ይጽፉብናል። እንውጣ። አንደኛ የተፈጥሮ ሀብት እንጠብቅ። በ4 ዓመት 20 ቢሊዮን ዛፍ እንትከል። እንደዚህ ያለ በዓለም ውስጥ አንድም ሀገር የለም። ህዝባችን ነው በነፃ እየወጣ የሚተክለው። ካልተከልን ህዳሴ ይደርቃል። ዝናብ ከሌለ ህዳሴ የለም። የህዳሴ ዋናው ምንጭ ዝናብ ነው። እሱ ደግሞ በዛ በአካባቢ ጥበቃ የሚረጋገጥ። ልባም ጎረቤቶች ካሉን ዛፍ መትከል ላይ እኛ ማገዝ አለባቸው። አካባቢ እንጠብቅ፣ ከተፈጥሮ እንጠቀም፣ ወንድሞቻችን አንጉዳ፣ ሌብነትን ቀንስ፣ የሰው እውቀት ጉልበት እንጠቀም፣ እንደግ ነው ያለው። ከዚህ ውጭ ምንም መሻት ኢትዮጵያ የላትም። ይሄ መሻቷ ደግሞ የሚያስቆመው ኃይልና የሚከላከል ኃይል ካለ ትርጉም የለውም ለኛ መኖርም አለመኖር። በ21ኛው ክፍለ ዘመን ያን የሚያክል ማገዶ የተሸከመች የምትሄድ እናት ከማየት በላይ ውርደትም ሞትም የለም። እሱን ማቆም እስካልቻል ድረስ ከዛ የከፋ መዓትና ችግር አይመጣም። በህዳሴ ግድብ ግብፅም ሱዳንም ይጠቀማሉ፣ አፍሪካም ትጠቀማለች። ሌላው ቀርቶ ይሄን የሚያክል ውሃ ማቆየት ይጠቅማል። ድርቅ ከመጣ ስለምንለቅ፣ ችግር ከመጣ ስለምናግዝ፣ እኛም ስለምንጠቀም ማንም ተጎጂ የለም። በቅን ልቦና ይሄንን ጉዳይ ማየት ያስፈልጋል። በሁሉም ወገኖች ይሄን ማየት በጣም ጠቃሚ ይመስለኛል። የኢትዮጵያ መንግስት ገና ስራው ሲጀምር ሙሉ ዲዛይኑ ለግብፅ ለሱዳን ሰጥቷቸዋል። የዛሬ ስንት ዓመት ፈትሹት። በሙያተኛ የተሰራ በውጭ ሰዎች ኳሊቲው የማያጠራጥር የሚጠቅም ስራ ነው። ኢነርጂው ለእኛም ለእናንተ ይጠቅማቸዋል ብሎ ድርድሩ ሲወጣ ሲገባ ቆይቷል። አሁን ወደ ዋናው ሌቭል ደርሷል። ከሽያጭ ጋር ተያይዞ የተከበሩ ምክር አላማስ የመጨረሻ ጥያቄ የመጨረሻ ሀሳብ ይሄ ጉዳይ ጠቅላይ ሚኒስትሩ ብቻ እንደሚደራደሩ እየታሰበ ለፖለቲካ የሚነገረው ንግግር ዋናው የሚደራደረውን ኃይል ሞራል እንዳይጎዳ ያሰጋል። የሚደራደረው ኃይል አልተቀየረም። የለውጥ ኃይል አልቀየረው። የነበረው ኃይል ነው። እውነት ለመናገር ኢትዮጵያውያን ናቸው። በሀገራቸው ጉዳይ በሙያቸው ብቃታቸው ካለምንም ክፍያ ቀን ከሌት የሚሰሩ የሚቆጩ የሚቆረቆሩ ለእነዚህ ሰዎች ክብር ብንሰጥ ጥሩ። ድርድሩ እንደዚህ ሆነ ስንል ግለሰቦች ለመንካት ብለን የሚለፉ ኃይሎችን ጨምረን እንዳነካም እሰጋለሁ። በዚህ አጋጣሚ ኢትዮጵያን የህዳሴ ጉዳይ የሚደራደሩ ኃይሎች ምሁራን እና የህግ ሰዎች ለኢትዮጵያ ላደረጉት ውለታ የኢትዮጵያ መንግስት ሁሌም በታሪክ ውስጥ የሚያስባቸው ስራቸውና ጥረታቸውንም የሚያከብር መሆኑን መግለጽ እፈልጋለሁ። በድርድር ህዳሴ መሸጥ በጣም ይከብዳል። ምክንያቱም 6 ቢሊዮን ብር ይከስረናል። አሁን ለመሸጥ ግድቡ እንኳን በዜሮ ቢባዛ ባለፈው ዓመት የከሰርናቸው 6 ቢሊዮን ዶላር ያስፈልጋል። ይህንን ደግሞ ለመስጠት የሚያስችል አቅም ያለው የአፍሪካ ሀገር ያለ አይመስለኝም ከዋጋም አንፃር ማለት ነው። እና በብዙ ምክንያት ብዙም ውሃ አይቋጠርም። እናንተ ሄዳችሁ የለውጡ አመራር ህዳሴ ላይ ታሪክ እየሰራ ነው። ታሪክ መስራቱን ደግሞ በተግባር ያሳያል። ልክ እንደሌላው ተግባር ያሳያል። ከዛ ውጭ ያለው
ጉንጭ አልፋ ውይይት ብዙም ጠቃሚ አይሆንም ረብ የለሽ ክርክር ስለሚሆን። ህዳሴን በዚህ ካየን የሱዳን ጉዳይ በሚመለከት በተደጋጋሚ እንዳልኩት የሱዳን ህዝብ ወንድም ህዝብ ነው። በጣም ባለውለታ ህዝብ ነው። ሁልጊዜ እለዋለሁ በጣሊያን ወረራ ጊዜ መሸሸጊያችን ነበር የሱዳን ህዝብ። በነገራችን ላይ ሱዳን የሚለው ቃል በአረብኛና ኢትዮጵያ የሚለው ቃል በግሪክ ትርጉሙ አንድ ነው። አንድ ህዝቦች ነን፣ ወንድማማች ነን፣ በደምም በስጋም ወንድማማች ነን። በችግር ጊዜም በተደጋጋሚ ተረጋግጠዋል። በ77 ድርቅ ሱዳን ለኢትዮጵያ ያለችው ትልቅ ነው። በቀይና ነጭ ሽብር ወጣቶች ሲሰደዱ ሱዳን ለኛ መሸሻ በራችን ነበር። አሁን እንኳን ካርቱም ብትሄዱ በጣም በርካታ ኢትዮጵያውያን አሉ፣ ወንድሞቻችን ናቸው። ከሱዳን ጋር ውጊያ አያስፈልገንም። ከሱዳን ጋር ካልተዋጋችሁ ብሎ መከራቸውን የሚያዩ ኃይሎች ግን የሉም ማለት አይደለም። መከራቸውን የሚበሉ ኃይሎች አሉ። ሱዳንና ኢትዮጵያን የሚያዋጋው ድንበር ከሆነ ከኛ ድንበር የባሰ እኮ በሱዳንና በግብጽ መካከል የሚያከራክር ቦታ አለ። ድንበርኛ የውጊያ ምክንያት ሊሆን አይችልም። የሱዳን ህዝብ በፍጹም ኢትዮጵያን የመውጋት ፍላጎት የለውም። በእርግጠኝነት መናገር ይቻላል የኢትዮጵያ ህዝብ ፍላጎት የለውም። ከሱዳን መንግስት ጋር ሰፊ ንግግር እያደረግን ነው። ባለፈው ሳምንትም በሚቀጥለው እነሱም ጉዳዩ ሰላማዊ መንገድ ሊፈታ ይፈልጋሉ። ሌጂቲሜት ጥያቄ አላቸው። ልክ እኛ እንደምንከሰው እነሱም ሚሊሻ እንደዚህ ያደረገን መሬት ገባችሁብን፣ በገላጋይ ዳኛ እንዳኝ ብሎ የሚያስ ጥያቄ አለ። ግን ለጥይት የሚያበቃ አይደለም። ይቻለ እኛ ተደራድረን ካልተቻለ አፍሪካ ዩኒየን ገብቶ በድርድር የሚፈታ ጉዳይ ነው። ከዛ ያለፈ ለውጊያ የሚያበቃ ነገር የለውም። የኢትዮጵያ ህዝብ መገንዘብ ያለበት እጅግ ቅርብ የሆኑ ወንድሞቻችን ጋር እኛን በማዋጋት ትኩረታችንን ማንሳት የሚፈልጉ ሚዲያዎች፣ ግሩፖች፣ ኃይሎች ቢኖሩም እኛ አሁን ትኩረታችን አይናችን ከህዳሴ ላይ ስለማይነሳ በዚህ መንገድ ጊዜ የሚያባክኑ ኃይሎች ካሉ ትምህርት ሊወስዱ ጥሩ ነው። ከሱዳን ጋር ያለው በሰላማዊ መንገድ ሊፈታ ይሆናል። የአምነስቲ ሪፖርት በሚመለከት እንግዲህ ማንኛውም ሪፖርት ማንኛውም ድርሰት ደራሲ ያለው ማንኛውም ድርሰት ተደራሲም አለው መቼትም አለው። ማንጻፈው ለነማን ጻፈው ለምን ጉዳይ ጻፈው ምን ጉዳይ ሁሌ መመርመር አለበት። ከዚህ አንፃር ሪፖርቱን ስናይ ብዙ ነገሮች ልናይ እንችላለን። ዋናው ግን እኛ የምናስበው እንደዛ ነው። ከምንም ኢንቴንሽን ይነሳ የአምነስቲ ሪፖርት የኢትዮጵያውያን መብት እየተጎዳ ነው፣ መንግስት እዚህና እዚያ ጋር ማሻሻል ገባው ጉዳይ አለ ካለ ትምህርት መውሰድ ነው ያለብን፣ መመርመር ነው ያለብን፣ መፈተሽ ነው ያለብን። እንደከዚህ ቀደም አይረባ ምናምን ሰው አንገባ ነው እየተናገረ ያለው ህዝባችን አትበድሉ ስለሆነ። ነገር ግን የለውጥ አመራርና መንግስት የኢትዮጵያ መንግስት ብቻ ነው። እኛን በሚዛን አስቀምጦ ጨለማዊት የምታስገቡ ናችሁ፣ የምትገርፉ ናችሁ፣ የምታስሩ ናችሁ የሚለን የኢትዮጵያ ህዝብ ብቻ። የኢትዮጵያ ህዝብ እንደዛ እንደማያምን በደንብ እናውቃለን። እኛም እንደዛ እንደማናደርግ ይታወቃል። ነገር ግን ጸዳ ተቋም ስላልሆነ አልፎ አልፎ ችግር ሊያጋጥም ስለሚችል ፈትሾ ማስተካከል ጠቃሚ ይሆናል። ብዙ ማስተዋል አያስፈልግም፣ ብዙ መሰቃየትም አያስፈልግም። የኛ ዋና የስልጣናችን ምንጭ የኢትዮጵያ ህዝብ የኢትዮጵያ ህዝብ ኢንቴንሽናችንን ድርጊታችንን ያውቃል። ካጠፋን ደግሞ ሽፈና አያስፈልግም። አስተካክሎ ይቅርታ አድርጎ በህግ ማስተካከል ብቻ ነው እና ከዚህ አንፃር ቀለል አድርገን የምናየው አንዳንዶች እንደሚያስጨውት ብዙ የሚያስጨንቀን ጉዳይ እንዳልሆነ ለመግለጽ ነው። ከትግራይ ጋር የሚያያዘው ጥያቄ ከዚህ ቀደም ለተከበረው ምክር ቤት እንዳነሳው አሁን ደግሜ መናገር የምፈልገው የትግራይ ህዝብ የተከበረ ህዝብ ነው። የትግራይ ህዝብ ጀግና ህዝብ ነው። የትግራይ ህዝብ በኢትዮጵያዊነቱ የሚኮራ ህዝብ ነው። ለኢትዮጵያ አንድነት የተዋደቀና ዋጋ የከፈለ ህዝብ ነው። በእጁ በዚህም ተራራ ቧጥጦ ሰርቶ ጥሮ ግሩ ይበላል። የበላይም የበታችም ያልሆነ የተከበረና ለኢትዮጵያ ጋሻ የሆነ ህዝብ ነው። ይሄ ለድርድር አይቀርም። የትግራይ ህዝብ እኛ በቲቪ አይደለም የምናውቀው፣ ኖረንበት ነው የምናውቀው፣ ከእጁ በልተን ነው የምናውቀው። የሚያኮራ ህዝብ ነው። ፔሬድ ውስጥ የሚገባ ጉዳይ አለ። ችግር እየሆነ ያለው የትግራይ ህዝብና ፓርቲዎች መቀላቀል። ይኸውላችሁ የትግራይ ህዝብ ጸረ ደርግ ትግል ሲጀምር አንድ ሀሳብ አንድ ፓርቲ ይዞ አልተነሳም።
ኢዲዩ የሚባል ፓርቲ ነበር። የራሱ አደረጃጀት፣ የራሱ እሳቤ፣ የራሱ ምናምን የነበረው የትግራይን ህዝብ በዚህ መንገድ ከደርግ አፈና እገላግላለሁ የሚል ኃይል ነበር። አርናፊት የሚባል ድርጅት ነበር። አስተሳሰብ ያለው ክላሽ ያለው የራሱ ፍላጎት ያለው ቲፒኤልኤፍ የሚባል ድርጅት ነበር። ተጋድሎ ሓርነት ትግራይ ወይም ታሃት የሚባል ድርጅት ነበር። ከዚያም ውጪ ኢህአፓ ውስጥ ዋነኛ አመራሮች የትግራይ ተወላጆች ነበሩ። ግማሹ በኢህአፓ፣ ግማሹ በታሃት፣ ግማሹ በቲፒኤልኤፍ፣ ግማሹ በኢዲዩ ነበር። ለትግራይ ህዝብ ዲሞክራሲ፣ ሰላምና ልማት የሚታገለው ኃይል አንድ ፓርቲና አንድ ሀሳብ አልነበረ። መቼ? የዛሬ 40 ምናምን ዓመት። ዛሬስ አንድ አይደለም። ዛሬ አረና የሚባል ድርጅት አለ። ህጋዊ ድርጅት፣ አስተሳሰብ ያለው፣ አመለካከት ያለው፣ የራሱ የሆነ የትግራይ ህዝብ ህይወት መለወጥ የሚፈልግና ፕሮግራም ያለው ፓርቲ። ባይቶና የሚባል ፓርቲ አለ፣ የራሱ አደረጃጀት ያለው። ሳልሳይ ወያኔ የሚባል ፓርቲ አለ፣ የራሱ እሳቤ ያለው። ቲፒኤልኤፍ አለ፣ የራሱ እሳቤ ያለው። አሁን ደግሞ ኢሮብ አካባቢ አሲምባ የሚባል አዲስ ሙቭመንት ፓርቲዎች አሉ፣ እንደዚሁ እሳቤ ያላቸው። ብልጽግና ውስጥ ሆኖ የሚታገሉ ትግራይ ተወላጆች አሉ። ያን የሚያክል ትልቅ ህዝብ በአንድ ሀሳብና በአንድ መንገድ በአንድ ፓርቲ ማየት ጥሩ አይደለም። ብዙ ጊዜ ብልጽግናና ቲፒኤልኤፍ የቃላት ጨዋታ ስድድር ሲጀምሩ አውቶማቲካሊ የትግራይ ህዝብ ተብሎ ይነገራል። ትክክል አይደለም። ትክክል አይደለም። ጎመን አልበላም ማለት አትክልት አልበላም ማለት አይደለም። በጣም በርካታ አትክልቶች ውስጥ ጎመን አንዱ እንጂ ሁሉ አትክልት ሊወክል ነገር አይደለም። ይሄን ለይቶ ማየት ጠቃሚ ይመስለኛል። ሁለተኛው የትግራይ ክልል መንግስት እንደ መንግስት አጥፊ፣ ሌባ፣ ክፉ፣ የማይሰራ አርጎ ማሰብ ስህተት ነው። በትግራይ ክልላዊ መንግስት ውስጥ ከላይ እስከ ታች የህዝባቸውን ህይወት መቀየር የሚፈልጉ ሌብነት የሚጠሉ ኢትዮጵያን የሚወዱ የሚጥሩ ሰዎች በሺህ ይቆጠሩ አሉበት በመንግስት ውስጥ። ቲፒኤልኤፍም ቢሆን በጣም ብዙ ሺህ አባላት ያሉት ብዙ ሰው በውስጡ የያዘ ፓርቲ ትልቅ ፓርቲ ስለሆነ ቲፒኤልኤፍ ከሊቀመንበሩ ጀምሮ እስከ ተራ አባል ሁሉ ጥፋተኛ የሚል በፍጹም። ለኢትዮጵያ ህዝብ ዲሞክራሲ፣ ለኢትዮጵያ ህዝብ ልማት እጃቸውን እግራቸውን የሰው አካል ጉዳተኞች አሁን አሉ መቀሌ ውስጥ ክብር የሚገባቸው በቲፒኤልኤፍ ጥላት የታገሉ ያታገሉ በጣም ብዙ ምስኪኖች አሉ። የኢትዮጵያን የትግራይን ህዝብ ለውጥ ልማት የሚፈልጉ ራሱ የክልሉ ዋነኛ አመራር የኢትዮጵያን ሰላም የኢትዮጵያን ልማት የሚፈልግ ነው። ክልሉን እየመራ ያለ ዋነኛው ኃይል ከጫፍ ያሉ ጥቂት አመራሮች እዚህ ካለው ከተለየ አመራር የማይለዩ ቀን ከሌት የሚለፉ በትግራይ ልማትና ሰላም የሚጥሩ ናቸው። ይሄ ማለት ወንጀለኞች የሉም ትግራይ ክልል ውስጥ ማለት ነው። ጥፋተኞች የሉም ማለት ነው። የሚሳደቡ ሰዎች የሉም ማለት ነው። ደምረን ግን ትግራይ ለማለት አያሰኝምና እባካችሁ አንቀላቅለው። አንድ ሰው ሲወቀስ፣ ሁለት ሰው ሲወቀስ የትግራይ ተወቀሰ ወደሚል አንውሰደው። የትግራይ በሚሊዮን የሚቆጠር ትልቅ ህዝብ ነው። በሁለት ሶስት ሰዎች የሚወከል አይደለም። በአንድ ፓርቲ የሚወከልም አይደለም። በዛ ስፋት ማየት ጥሩ ነው። ያ እንዳለ ሆኖ በቲፒኤልኤፍ እና በብልጽግና ወይም በሌሎች ፓርቲዎች መካከል አላስፈላጊ የሆኑ ጉንጭ አልፋ የሆኑ ውሃ የማይቋጥሩ ረብ የሌላቸው ክርክሮች እና ንግግሮች አሉ። እነዚህ አይጠቅሙም። እነዚህ መተው ጥሩ ነው። መቀነስ ጥሩ ነው። ዲሞክራሲው ገና ስለሆነ በጅምር ስላለ አልፎ አልፎ ያው እንደዚህ አይነት ጨዋታዎች አሉ። ለምሳሌ ሚዲያ በሚመለከት ያው ኢትዮጵያ ውስጥ እዚህ ካለው ሰውዬ በላይ በሚዲያ ሁለት ፀጉር ያበቀለው አንድ ያበቀለው ገና መላጣው የሚሰድበው ሰው ያለ አይመስለኝም። ግን ዲሞክራሲ ነው፣ ሰው መናገር ይችላል ስላል ተናል። አብይን ለመሳደብ የተቋቋሙ ሚዲያዎች እኮ አሉ። አብይን ለመሳደብ ፈንድ የሚያደርጉ ባለሀብቶች እኮ አሉ። ግን ስድብ ህዳሴን ከመገደብ ስለማያውቁ፣ ኢንዱስትሪያል ፓርክ ከመጨረስ ስለማያውቁ፣ የኢትዮጵያን ብልጽግና ከማረጋገጥ ስለማያውቁ ብዙ ጊዜ አናጠፋም። ከዚህም ወደዛ ከትግራይ ጋር የሚያያዝ አላስፈላጊ የቃላት ጨዋታዎች ካሉ ነው የምክር ቤት ስልጣኑ ነው ሚዲያዎችን ፈርቶ ተቆጣጥሮ ማስተካከል።
እኔ አይደለም ሚዲያ መመራው እናንተ ናችሁ። ማረም አለባችሁ። ለዛ ግለሰብን ቡድንም ካለ አያስፈልገንም። የሚያስፈልገን ልማት ነው። የሚያስፈልገን ሰላም ነው። የሚያስፈልገን እድገት ነው። ትግራይ ነህ፣ አማራ ነህ፣ ኦሮሞ ነህ እየተባሉ መባላት ኖርንበት ከደህንነት ከእከክ ውጭ ትርፍ አላመጣም። ትርፉ ወደ ልማት ማዘውተር ማዘንበል። ይሄ እንደተጠበቀ ሆኖ የትግራይ ህዝብ ከለውጥ በኋላ ተጎድቷል የሚለው የተከበሩ ምክር ቤት አባል ያነሱት በጣም ያሳዝናል። ምክንያቱም ይሄ ምክር ቤት ስለሆነ በጀት አጽዳቂ፣ እኔ ወደ ስልጣን ስመጣ የትግራይ ክልላዊ መንግስት በጀት 7 ቢሊዮን ብር ገደማ ነው። ትግራይ ክልል እስከ ለውጡ ድረስ የትግራይ ክልል ያደገው 7 ቢሊዮን ድረስ። አሁን ካቢኔ ያጸደቀው ሰሞኑን የሚቀርብላችሁ በጀት ሲመጣ ትግራይ 10.4 ቢሊዮን ገብቷል። 42% ነው በጀት ያለው። ትግራይ ከለውጡ በኋላ 42% እናንተ የምታውቁትና ያጸደቃችሁ በጀት አድጓል። ለውጡ ለትግራይ ህዝብ የመጣ ነው። ያ በጀት ምን ያክል ስራ ላይ ውሏል የሚለውን የክልል ምክር ቤት የሚገመግመው ያልገመገመው አላውቅም። ቁጥጥር የሚያደርገው የክልል ምክር ቤት ግን 42% አድጓል። ይሄ እድገት ፕሮጀክት አይመለከትም፣ መንገድ አይመለከትም፣ ውሃ አይመለከትም፣ ዩኒቨርሲቲ አይመለከትም። ለክልል የሚሰጠው ብቻ ነው ያነሳው ያለው። ከፍተኛ እድገት አለው። የተከበሩ ምክር ቤት አባል የዘንድሮንም ያምናውንም በእጆ ስላለ አነጻጽረው እድገቱን ማየት ይችላል። የትግራይ ህዝብ መጉዳት 0.1% ኢንቴንሽን በልባችን የለም። ህዝባችን ያበላን ያኖረን የምንወደው ህዝብ እንደሆነ ብቻ የምናስብ። አሁን በጣም ብዙ ዘመቻዎች አሉ። እንደ ህዳሴን ተአምራዊ በሆነ መንገድ ታድገን ስናበቃ ሸጣችሁት እንደተባል ነው። የምንወደውን ህዝብም አትወዱትም የሚል ክስ ሊኖር ይችላል። ግን ይሄ አቧራ ነው፣ አሻራ መሆን አይችልም። ከተወሰነ ጊዜ በኋላ ህዝቡ በግልጽ እያየው በፋክት በመረጃ በማስረጃ እያየው ይሄዳል። እንዴት ሰው ትግራይን ያክል ህዝብ ሊጠላና ሊበድል ይችላል? ይሄ ባይታሰብ ደስ ይለኛል በእኔ በኩል። እርሶም ይሄን ይገነዘባሉ ብዬ በደንብ አምናለሁ። ለምሳሌ ኮሮና በሚመለከት በኮሮና ብቻ ባለፉት 2 ወራት 46 ሚሊዮን ብር በካሽና በቁሳቁስ ትግራይ ተረድቷል። በኮሮና ትግራይ አልተረዳም ብሎ ሚዲያ የሚናገር ሰው አለ። ይሄ ጤና ጥበቃን ጠርታችሁ ነገ ጠዋት የምታረጋግጡት ማስረጃ ማለት ነው። የትግራይ ጤና ቢሮ የምትጠይቁ ይነግራችሁ። በቁሳቁስም በካሽም 46 ሚሊዮን ብር ከበጀት ውጭ ድጋፍ ተደርጓል ለትግራይ ክልል። ይሄ ብቻ ግን አይደለም። ከማዳበሪያ ጋር ተያይዞ ደቡብና ትግራይ ችግር አላቸው። የነበረባቸውን ዕዳ አልከፈሉም። የህዝብ ብሎች ከፍለዋል። ዘንድሮ ትግራይ ስላልከፈለ ማዳበሪያ አይመጣም ሲባል የፌደራል መንግስት 445 ሚሊዮን ብር ተበድሮ ትግራይ ወደፊት ይከፍለዋል ማዳበሪያ መጣት የለበትም ብሎ ያካካሰው ፌደራል መንግስት ነው። ያለ ኦሮሚያ ተደረገም ለአማራ አልተደረገም። ለትግራይና ለደቡብ የነበራቸውን ዕዳ ተበድረን ማዳበሪያ እንዳይቀርና አርሶ አደሮች ሳያርሱ እንዳይቀሩ እንዳይራቡ የተደረገው። የመበደል ሀሳብ ቢኖር እንደዚህ ጉዳይ አስገዳጅ አይደለም። 445 ሚሊዮን ብር ተበድሮ ማካካስ የሚባል ጉዳይ አስገዳጅ አይደለም። ግን ህዝባችን ነው። ከዚህም በላይ ማድረግ ከቻል ማድረግ አለብን። በዚያ መንገድ ነው የምናየው። የመቀሌ ውሃ ታስታውሳላችሁ፣ በቻይና ጋር የተፈራረመው ከ9 ቢሊዮን ብር በላይ ነው ዋጋው። ለመቀሌ መጠጥ ውሃ እያወጣን ያለነው ገንዘብ 5፣ 6፣ 10 ከተማ ውሃ ሊጠጣ ይችላል። ትልቅ ብር ነው። ከቻይና መንግስት ጋር ከተፈራረምን በኋላ የኢትዮጵያ መንግስት ዘንድሮ መክፈል የሚገባውን ገንዘብ ካልከፈለ አልጀምርም ስላሉ 1.3 ቢሊዮን ብር ነው የከፈልነው ዘንድሮ። ከቅዱ በጀት ጋር አይገናኝም። የመቀሌን ውሃ ያስጀመርን እኛ ነን። ብድር ብቻ ሳይሆን 1.3 ቢሊዮን ብር ከፍለን። ለምን? መጠጥ ውሃ የመቀሌ ህዝብ ይገባዋል፣ ስለሚያስፈልገው ስለሚገባው፣ ተርፎን አይደለም መደረግ ስላለበት። ግን ይሄ የሚያስመዘግን የሚያሸልም ሀሳብ መቀሌ ውስጥ ለስንት ሰው በትክክል ተነግሯል ሊሆን አላውቅም። እንዳልኩት አቧራ ነው፣ በጊዜ ብዛት መታወቁ ግን አይቀርም። ሌላው
የተነሳው የወልዲያ መቀሌ የባቡር ጉዳይ ትንሽ ችግር አለበት። በዚህ ጉዳይ ከኔ በፊት የነበሩት ጠቅላይ ሚኒስትሩ ተፈትነውበታል። አንደኛው ችግር ምንድነው? ከአዲስ አበባ ጅቡቲ ያለው የባቡር መንገድ በኪሎ ሜትር 4.8 ሚሊዮን ዶላር ነው። 1 ኪሎ ሜትር በኢትዮጵያ ጅቡቲ የተሰራው 4.8 ሚሊዮን ዶላር ነው። ከአዋሽ ወልዲያ ደግሞ የተሰራው በ1 ኪሎ ሜትር 4.2 ሚሊዮን ዶላር ነው። ከወልዲያ መቀሌ የሚሰራው ግን 7.3 ሚሊዮን ዶላር ነው። በጣም ኤክስፔንሲቭ ነው። መንገዱ ስለማይመች ብዙ ዋሻ ብዙ ድልድይ ስላለ ኤክስፔንሲቭ ነው። ኦሪጂናሊ ፕሮጀክቱ ሲቀረጽ 40% የኢትዮጵያ መንግስት ኮስት ሊሸፍን 60% የቻይና ኤግዚም ባንክ ሊያበድር ነበር። የቻይና ኤግዚም ባንክ አላበድርም አያዋጣም ማለት። እኔም ብቻ አይደለም ጠቅላይ ሚኒስትር ኃይለማርያም ብዙ ባንኮች ጠይቀዋል፣ ለምነዋል፣ አንሰጥም ተባሉ። እኔም ከመጣው ያልጠየቁት የለም። ቻይና ወርልድ ባንክ አያዋጣም አዋጭ ፕሮጀክት ስላልሆነ አናበድርም አሉ። ይህ ፕሮጀክት ከአዲስ አበባ አምቦ፣ ከአምቦ ጅማ፣ ከጅማ በደሌ የባቡር መንገድ ድንጋይ ከተቀመጠው ጋር በአንድ ሰሞን የተቀመጠ ፕሮጀክት ነው። የተለየ አይደለም። ከዚህ አምቦ እንኳን ኪሎ ሜትር ቀርቶ ኮንትራቱም ጫት አልወጣም። ግን የአምቦ ህዝብ አድሎ ተፈጸመብኝ የሚል አይመስለኝም። ከወልዲያ መቀሌ ያለው ዘንድሮ ይህንም የባቡር ኮርፖሬሽን ሪፖርት ሲያቀርብ ወይ ትራንስፖርት ሚኒስቴር ሪፖርት ሲያቀርብ ማረጋገጥ ስላላችሁ ዘንድሮ ለሲሲ ኩባንያ 1.2 ቢሊዮን ብር ከፍለናል። ስራው እንዳይቋረጥ ብድር የለም ግን ካለችው ይሰጠን ማለት 55% ገደማ ከ54 ትንሽ ከፍ ብሏል። አሁን የስራ ሁኔታ በፍጹም ወደ መቀሌ ባቡር እንዳይገባ የሚሰራ መንግስት አይደለም። እኛ የምንፈልገው ከመቀሌ አልፎ አስመራ፣ ከጎንደር አልፎ ካርቱም፣ ከጅጅጋ አልፎ ሞቃዲሾ፣ ከጋምቤላ አልፎ ጁባ የሚገባ ባቡር የሚገባ ሃይዌይ ነው። ብልጽግና ለዛ የምናስበው ትናንሽ ነገር አይመቸንም፣ ከፍ ነገር ነው የምናስበው። ግን ደግሞ በትልቁ እናስባለን፣ ከትንሽ እንጀምራለን። በትልቅ አስቦ ትልቅ መጀመር አይቻልም። ገንዘብ የለም፣ አቅም የለም። መቀሌ ላይ ውሃ እንዳይቋረጥ ባቡር እንዳይቋረጥ ሁለቱም ከምናደርግ ውሃውን ትተን ሁሉን ነገር ባቡር ላይ ብናሳብብ ምናልባት የተሻለ ያሰራው ይችላል። ግን የመቀሌ ህዝብ ከውሃው ባቡር ይተምልኝ ይላል ወይ ሳይጠጣ? ያን ስለቸገረን ባላንስ አድርገን ሁለቱን ለማስጀመር ሙከራ አድርገናል። ወደፊትም አቅም በፈቀደ መጠን የትግራይ ህዝብን መሰረታዊ ልማት ለማፋጠን ተከትሎ ይሰራል። በጀትም እንጨምራለን፣ ልማትም እንጨምራለን። ለምሳሌ በጂቲፒ 2 ትግራይ ውስጥ 23 የመንገድ ፕሮጀክት ነው የተያዘው። ከዚህ ውስጥ 16ቱ አልቆ ስራ ጀምሯል። ነው 3ቱ በግዢ ሂደት ነው ያለው። ጥቂት ለመግለጽ ራማ፣ ጭላ፣ አድዳሮ፣ ሰማማ መንገድ 2011 አስታውሳላችሁ ፕሮጀክት አልጨረስንም። 11 12 የተያዘ መስራ ይጀምራል። ውቅሮ፣ አጽቢ፣ ኮኖባ ድረስ ያለው መንገድ እንደዚህ የተጀመረ ስራ ላይ ያለ ነው። አዲሻው፣ ዲላ፣ ሳምረ፣ ኮረም፣ ሰቆጣ፣ አብያዲ እነዚህ ሁሉ 11 12 ላይ የተጀመሩ ስራ ላይ ያሉ ናቸው። ዛላምበሳ፣ ሊቴና፣ ዳጋ ሐሙስ፣ ሎት 1፣ አዲስ ዓለም፣ ማይተመን እንደዚሁ ሎት 1፣ እንዳስላሴ፣ ራማ፣ ገሩሰናይ፣ አላማጣ፣ ጨላና፣ ጸጸረ እስከ ዳላም ሄደው መንገድ እየተገነባ ያለ። በአሁኑ በሚቀርበው በጀት ላይ ዛላምበሳ፣ ሊቴና ሎቱ 2 ቀርቧል። በሚቀጥለው በጀት ላይ ማርዋ፣ ዳጋ ሐሙስ ቀርቧል። አላማጣ፣ ጨላና ቀርቧል። ገሩሰናይ፣ አፈሮም ቀርቧል። አሁንም መንገድም እንሰራለን፣ አቅም እስከፈቀደ ድረስ ባቡርም እንሰራለን፣ ውሃም እናወጣለን። የትግራይ ህዝብ ይገባዋል፣ የማይገባው ጉዳይ አይደለም። ግን እየተደረገ ያለውን በሙሉ በውሃ ደፍተን ምንም እየተሰራ አይደለም አሉ ደረሰበት ካል የኛን ልፋትና ጥረትን በፖለቲካ ምክንያት ገደል የሚከት ስለሆነ የተከበሩ የምክር ቤት አባላት እነዚህን ጉዳዮች
በእርሱ ቁጥጥር ስር ያሉ በቀላሉ የሚያረጋግጡ ስለሆነ በዛ አንጻር ማየት ጥሩ ይመስለኛል። በተደጋጋሚ ሚዲያ በሚመለከት ያው እርስዎም እንደሚያውቁት ከኔ ላይ እንደሚከታተሉ ትግራይ አካባቢ ያሉ ሚዲያዎች ጊዜ ወስደው አስበውበት ተዘጋጅተው ሲሳደቡ ይላሉ። ያው እንደሚያውቁት መልስ አይሰጡም። ምክንያቱም ያ ስድብ የወልዲያ ባቡር መንገድ ላይ 1 ኪሎ ሜትር እንደማይጨምር ስለማለት ከዚህም ወገን ስራዬ ብሎ ሲሳደብ የሚውል ሰው አለ። እሱም አይጠቅመንም። ስድብ አይጠቅመንም። ዘር የለሽ ነው ስድብ። የሚጠቅመን ስራ ነው። የሚጠቅመን በእጃችን አፈር መንካት ነው። የሚጠቅመን አርሶ አደርን ማገዝ ነው። የሚጠቅመን ልማት ማምጣት ነው። ወደዛ እናዘንብል። ሚዲያው ይገራ ያሉት ትክክል ነው። ያው ዲሞክራሲ ሲጀምር ሚዲያዎች እንደዚሁ ናቸው። ቀስ እያሉ ይለወጣሉ ብዬ ተስፋ አደርጋለሁ። በፌደራል መንግስት በኩል ግን የትግራይን ህዝብ በትልቅ ክብር ለይቶ የሚገነዘበው ከቲፒኤልኤፍ ወይም ከአረና ከአሲምባ ወይም ከሳልሳይ ወያኔ ጋር ባለው ውጭት ትግራይ ህዝብን የሚለካ አለመሆኑን ግንዛቤ ቢወሰድ ጥሩ ይመስለኛል። የተማሪዎች ጉዳይ የፌደራል መንግስት ብዙ ስራ ሰርቷል። ከዚህ አንጻር የተከበሩ ምክር ቤት አባል ይገነዘባሉ ብዬ ተስፋ አደርጋለሁ። ብዙዎቹ ሚዲያ ላይ ስላሉ ምክትል ጠቅላይ ሚኒስትሩ የሚኒስትሮች ኮሚቴ ይዘው ቦታው ድረስ ሄደው ውይይቶች አካሂደዋል። የመከላከያ ሰራዊት፣ የፌደራል ፖሊስ ከፍተኛ የሆነ አሰሳዎች ኦፕሬሽን አሉ በተባሉበት ቦታ ሁሉ ተማሪዎቹ በአካል አልተገኙም። የሞተ ሰው አንድም ሪፖርት የለም። እርሶ እንዳሉትም እኔ ነኝ ኃላፊነት የምወስደው ብሎ የወጣ አንድም ኃይል የለም። ያም ሆኖ ጠለፋውን ያቀነባበሩ፣ ያስተምሩ፣ ያሳለጡ በርካታ ሰዎች በቁጥጥር ስር ውለዋል። ለምሳሌ መጀመሪያ ታግቼ ነበር ብላ የተፈተች የእሷን ዶክመንት እና የሌሎችን ተማሪዎች ዶክመንት የያዘው ተይዟል። ተገኝቷል ዶክመንታቸው ቀንሶ። ይሄ ብቻ ሳይሆን በቴክኒክ መረጃ የአንዳንዶቹ ታጋቾች ስልክ አማራ ክልል ይገኛል። አማራ ክልል ሲፈለግ ስልኩ ጠፍቶ ቤንሻንጉል ክልል ይገኛል። ቤንሻንጉል ሲፈለግ ጠፍቶ ኦሮሚያ ክልል ይገኛል። እንቅስቃሴ አለ። ከዚያ ውጭ በዚህ እገታ ውስጥ በቀጥታ የሚሳተፉ አንዳንድ ቤተሰብ ይዘን ስንፈትሽ አናገኝም። እንደዚህ አይነት ቦታ ቤተክርስቲያን ተደብቋል ይባላል። ቤተክርስቲያን ስንፈትሽ አይገኙም። ትንሽ ተራገታ ብሎ ለመገመት ያስቸግራል። ግን መንግስት በገንዘብ በጊዜ በወታደሩ ምንም የሰሰተው ነገር የለም። በደንብ አስሷል። ቤተሰብ አወያይቷል። እኔም አግኝቻቸዋለሁ። በተለይ ምክትል ጠቅላይ ሚኒስትሩ በተደጋጋሚ በአካባቢውም ሄደው ለማወያየት ሙከራ አድርገዋል። አሁን በርከት ያሉ ሰዎች ስለተያዙና ምርመራ የተደረገ ስለሆነ ምናልባት ፍንጭ ይገኝ ይሆናል። ወይ ከተደበቁበት ይወጣሉ ወይ የበላቸው ጅብ ይጮሃል ብለን ነው የምናስበው እንጂ በእኛ በኩል ልጆቹን ለመጥረቅ ጥረት ሳናደርግ ቀርተን አይደለም። አንድ የታገቱ ሰዎች ከዚህ ቀደም 21 ሰው ገደማ አስለቀንኮ ዩኒቨርሲቲ መልሰናል። ታግተዋል የተባሉ አሁን ደግሞ ታግቻለሁ ብለው በተለያየ ከተማ ሪፖርት ያደረጉ ሰዎች ስንይዛቸው የታገቱ አይደለም። ዓላማው ምንድነው? የታገቱ ሰዎች ያዝን ብሎ መንግስት ሲናገር ዋሽተሃል የሚል የፖለቲካ ጨዋታ ለመጫወት ሰዎች ጥናት ያጠኑና ታግቼ ነበር ይላሉ። አንዳንዱ ተማሪም ያልነበረ፣ አንዳንዱ ገምዶሎም ያልነበረ ማለት ብዙ ድራማ ብዙ ስራ የሚሰራበት ስለሆነ እኛ ምንጭለው እናደርጋለን። ጊዜ መልሰዋል። መንግስት ራሱ አግቶ ዝም እንዳለ አጋቾች እኛ አጋች ነን ብሎ ሲያበቁ ዝም እንዳለ ባይታሰብ ጥሩ ነው። ይሄ የውር ድንበር ፍለጋ ነው። ያገተው አይታወቅም፣ የደበቀው አይታወቅም። ማሰስ ነው በተገኘው መረጃው። አሁንም ከኢትዮጵያ ህዝብ የትኛውም ሰው ሶሊድ የሆነ መረጃ የሚያቀርብልን ከሆነ የፌደራል መንግስት ወረታውን ይከፍላል። መረጃ ከሰጣችሁ ያሉበት ለማሰስ ለመፈለግ ለማግኘት ከምን ጊዜውም በላይ ዝግጁ ነን። ይሰራ ያለነው እሱን ያመላክታል። እርሶ እንዳሉት እኛም ልጆች አሉ፣ ሴት ልጆች ናቸው፣ ይሰማናል። በእርግጥ ይህንን ጉዳይ የፖለቲካ አጀንዳ አድርገው ከጉዳዩ እና ከቤተሰብ አጀንዳ ውጭ የሚያናፍሱ ኃይሎች እንዳሉ እናውቃለን። ሰዎቹን በአካልም በምንም የማያውቁ ሰዎች ነጋጠባ በየሶሻል ሚዲያው ይህንን ጉዳይ አጀንዳ አድርገው ስማቸውን እየቀየሩ የሚጽፉ ይህን ጉዳይ ከክልሉ በወጣ መንገድ በተለየ መንገድ ለማናፈስና ግጭት ለመፍጠር የሚሰራ ስራ እንዳለ እናውቃለን።
በዚያ አንቆምም። ማዘናችን አይቋረጥም። እንደ መንግስት ደግሞ አቅም በፈቀደ መጠን ልጆቻችንን ካሉበት አግኝተን ከቤተሰብ ጋር ማገናኘት የደስታችን ሁሉ ምንጭ እና እርካታ መሆኑ ታሳቢ ቢደረግ ጥሩ ነው እንጂ የጠፋ እንዴት አልተገኘም አይነት ወቀሳ ልፋት ካለበት ትንሽ አግባብነት እንዳያጣ እኛም ጥረታችንን እንቀጥላለን። ህዝብ መረጃ ያቀብለን፣ እናንተም ካገኛችሁ አምጡ። በዛ አግባብ የተጣራ ነገር ሲገኝ ለህዝብ የምናሳውቅ ይሆናል። ስራው ግን አልተቋረጠም ለማለት ነው። በድምሩ ለነበረን ጊዜ እጅግ አድርጌ አመሰግናለሁ። የ5 ቢሊዮን ዛፍ ተከላው ጉዳይ እንዳይዘነጋ ከዚህ መድረክ በኋላ አፈ ጉባኤውና እኔ ዛፍ እንተክላለን። ለእናንተ የበቃ ቦታ ስለሌለ በየሄዳችሁበት በጓሯችሁ በደጃችሁ ዛፍ መትከል አካባቢያችን መጠበቅ እንዳትዘነጉ አደራ እላለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። አመሰግናለሁ። በቀረቡ ጥያቄዎች ጠቅላይ ሚኒስትሩ ለሰጡት ምላሽና ማብራሪያ በራሴና በምክር ቤቱ ስም እጅግ አድርጌ አመሰግናለሁ። 5ኛው ልዩ ስብሰባ በዚህ ያበቃል። Hiya! Today I have a message to all the parents out there. Dear parents,